ዜዶ ማርሻል 10 ሚሊዮን ብሩ ተሰጥቷል ወይ ነው ሊነግረን ፈቃደኛ ስላልሆነ ካንተ መስማት እንፈልጋለን። ጋይስ ማቀሳሰሪን ቀጥያለሁ። አሁን ደግሞ አሹን አግኝቼዋለሁ። በመጀመሪያ አሹ እዚህ ስፖርት ላይ ማለት ነው የስራ ድርሻ ምን እንደሆነ ትነግረናለህ። ከዛ በኋላ ደግሞ ቀጣይ ጥያቄ የምጠይቀው። እሺ ያው በስፖርቱ የስዌት ቦክስ ማኔጀር ነኝ። ያ ብቻም ሳይሆን ኢቲኤፍሲ ማኔጀር ነኝ። ስለዚህ እሱንም በበላይነት ማዘጋጀው እኔ ነኝ። ያ ነው እንደ ህዝብ ማወቅ የምፈልገው ነገር አለ። ዜዶ ማርሻል 10 ሚሊዮን ብሩ ተሰጥቷል ወይ ነው ሊነግረን ፈቃደኛ ስላልሆነ ካንተ መስማት እንፈልጋለን። ያው ዲሎች የውስጥ ዲሎች ናቸው። እሱ ከነሱም ጋር ቁጭ ብለን ያወራኑ ነው። በተለይ ኢንተግሬትድ ማርሻል አርትም እዚህ ላይ ያለበት እኛም ስዌት ቦክስ ከሱም ጋር ደግሞ ያሉ ማኔጀሮች ተሰብስበን ያወራኑ ነገር ነው። ስለዚህ ወደፊት ያው ሽልማቱ ላይ ይፋ ስለሚደረግ ኤቭሪቲንግ የምታዩት ይሆናል። ኤኒዌይስ ግን አስፈርመናል። አልተሰጠውም፣ ተሰጥቷል። በግልጽ መናገር የሚችል ነገር አይደለም። በነፃ ነው እየተጫወተ ያለው። 10 ሚሊዮን አልተፈቀደለትም፣ አልተሰጠውም። ቅድሚያ የሚሰጥ ገንዘብ የለም፣ ውድድር ላይ የለም። 10 ሚሊዮን ብር ካልተፈቀደለት ልጁን ምን አርጋችሁ ነው እንዲፈርም ያደረጋችሁት? እናቴ ትቆጣኛለች እስከማለት የደረሰው ልጅ በምን ምክንያት ነው ማወቅ እንፈልጋለን። አንዳንድ ጊዜ ከስፖርቱ ጀርባ የተለያዩ ሰዎች ፑሽ ያደርጋሉ። ያለ መግባባትና ተቀራርቦ ያለ መነጋገር ጉዳይ ነው እንጂ ሴዶም ያለ መግባት የመግባት የገንዘብ ጥያቄም አልነበረም መጀመሪያ። ስለዚህ ያንን ነገር ነበር ሴኩር ማድረግ የፈለገው። ቁጭ ብለን ተወያየን፣ አወራን፣ ምን አልን። ስለዚህ በዛ መሰረት ነው ወደ ውድድሩ የመጣው እንጂ መጀመሪያም ሲጠሩ የነበሩ ገንዘቦች ምናምን ላይ አልነበረም የሴዶን ፎከስ። እሺ ሴዶን ግን እንመነው ይገባል ብለህ ታስባለህ እንደ አንድ አዘጋጅ? አሁን ብዙ ሰው የሚሸወደው ባይዘው ይሄ ነው። አሁን ሴዶ ሶሻል ሚዲያ ላይ ያለውን ፎከስ ብቻ ነው የሚያየው ሰው። ግን ሴዶ ደግሞ ከጀርባ እኛ እናውቀዋለን። ከበፊትም ጀምሮ አይቲኤፍም ላይ ሲወዳደር ሲሰራ እናውቀዋለን። በተወሰነ መልኩ ደግሞ ኤምኤምኤም ላይ ልምድ እንዳለው እናውቃለን። እና ይሄ ሶሻል ሚዲያው ላይ በሚታየው ብቻ አይደለምና ይገባል በእርግጠኝነት። ከዜዶና ከጆኒ ማን የሚያሸንፍ ይመስላል? እኛ አዘጋጅ ነን። እንደ አዘጋጅ ሁለቱም የኛ ልጆች ናቸው። በተቻለን መጠን በምክርም በተለያዩ ነገሮች ሁለቱንም ሰፖርት እናደርጋለን። እንግዲህ ሜዳው ነው የሚወስነው፣ እኛ ደጋፊ አይደለም። እንዳንተ ሐሳብ የግል ሐሳብ ምን ይመስላል? የግል ሐሳብ የለኝም፣ እኔ አዘጋጅ ነኝ። እሺ በመጨረሻ ማስተላለፍ ፈልገው ምን ልትካለ? እንግዲህ ይሄው እንደምትመለከቱው ዛሬ ያለነው እዚህ ሜዳ ላይ ነው። እንግዲህ ዛሬ ደጃቹቤና ጉቶ ሜዳ እግር ኳስ ነበራቸው። እኛ እንግዲህ እግር ኳስ ላይ የመጣ ነው በዋነኝነት እኛም ኢንተግሬትድ ማርሻል አርትም ከፍልሚያው ወይም ከፋይት ባለፈ ደግሞ እንደዚህ ኳስም ላይ የተለያዩ ወጣቶች ተሳትፎ ላይ ሰፖርት እናደርጋለን እና ዛሬ እዚህም ሰፖርት አድርገን የተለያዩ ድጋፎች አድርገን ነው መተን የመጣኑና ወጣቶች በስፖርት ጥሩ መነቃቃት አለ። ይሄንን አደራ ከተማችን ላይ በደንብ አድርጋችሁ ሰፖርት አድርጉ ነው የምንለው። ቴንኪ በጣም ነው የማመሰግነው። እሺ ቴንኪ አመሰግናለሁ። እርግጠኛ ነን አይደል? ከዚህ በኋላ መሸሽ የለም። አረ ኪት መጥቶ ጋይስ እንደሚታወቀው ሰይዶ ዛሬ መፈራረሙ የሚታወቅ ነው። በምን ዙሪያ ነው የተፈራረመው እንዲሁም ደግሞ በምን ተስማምተው ነው የሚለውን እንግዲህ ጠይቀው ነው የመጣሁት። ሰይዶ በምን ተስማምታችሁ ነው የተፈራረምከው? እንደተባለው 10 ሚሊዮን ብሩ ተፈቅዶልህ ነው ወይስ ደግሞ እንዴት ነው? እኔ የተፈራረምኩት ለማርሻል አርት ክብር በይበልጥ ደግሞ ለሀገር ገጽታ ነው። እኔ ካዘጋጆቹና ከሌሎች አካሎች እንደሰማሁት ከዚህ በፊት የተደረገው ውድድር የተወሰነ ፐርሰንት አከል የዓለም ሰዎችን ትኩረት ስበዋል። ስለዚህ ይሄ ነገር ለቱሪዝም ለሀገር ግንባታ ለሀገር ገጽታ ግንባታ በጣም ወሳኝ ስለሆነ ዓለም ትኩረት አሁን ደግሞ እኔ በጣም በቃ እኔ በመግባቴ ሙሉ ዓለም ትኩረት ተሰጥቷል። ስለዚህ የውድድር ለማየት በጣም ብዙ ቱሪስት ይመጣል ማለት ብዙ ለዓለም አይን እንቀርባለን ማለት ነው ውድድር በማዘጋጀታችን ማለት ነው። ኖት ኦንሊ አሜሪካ ሳይሆን ኢትዮጵያ የሚክስድ ማርሻል አርት ውድድር የሚካሄድባት ትልቅ ሀገር ነች። ስፔሻሊ አዲስ አበባ ትልቅ ከተማ ነች እንዲባል ፈልጌ ነው። ለዛ ነው የገባሁት እንጂ በብሩ ተስማምታ አይደለም። እኔ ብሩ በቃ ነገርኩሽ እኮ ለዚህ ነው በቃ ለክብር በቃ አገሬን ለማስጠራት አገሬ ላይ የሆነ አሻራ ለመጣል ነው ማለት ነው። ገብቶሻል? ሰምታችኋል። 10 ሚሊዮን ብሩ ተፈቅዶለት ሳይሆን ማለት ነው ለሀገር ግንባታ ሲል ነው እንግዲህ ሰይዶ የተፈራረመው። እርግጠኛ ነን አይደል? ከዚህ በኋላ መሸሽ የለም። አረ ኪት መጥቶ በቃ እኮ ለሀገር ገጽታ ግንባታ ስለሆነ ኖ ሞር እናቴ ትቆጣኛለች። እንደዛ አሪፍ ዜና ሰይዶ ማርሻል ፈርመዋል። እንኳን ደስ ያላችሁ። እንደሚታወቀው ከ3 ወር በኋላ ለሚካሄደው በሰይዶ ማርሻልና እንዲሁም ደግሞ በጆኒ ማከል ለሚካሄደው ውድድር ማለት ነው ወይም ደግሞ ግጥሚያ በርካታ ግምቶች ሲሰጠውና እንዲሁም ደግሞ በርካታ ውዝግብ ሲያስነሳ ነበር። በሰይዶ በኩል ደግሞ በርካታ
ጥያቄዎች ሲነሱ ነበር። ታዲያ በነጊችና በነሰይዶ መካከል የነበረው አለመግባባት ማለት ነው በዛሬው ዕለት ተፈቶ ከጀርባዬ እንደምታዩት ማለት ነው የፊርማ ስነ ስርዓትም አካሂዷል። እንግዲህ እጅግ ደስ የሚል ነገር ነው። ልፋታችን ከንቱ አልቀረም ማለት ነው። እንኳን ደስ አላችሁ ኢትዮጵያውያን። ታዲያ በፊርማ ስነ ስርዓቱ ላይ የአዲስ አበባ ኢንተግሬትድ ማርሻል አርት ፕሬዝዳንት አቶ አብዱራህማንና እንዲሁም ደግሞ የጽህፈት ቤቱ ኃላፊ አቶ ብርሃኑ በተገኙበት ማለት ነው የፊርማ ስነ ስርዓቱን ተካሂዷል። በምን ነጥቦች ተስማምተው ነው የፊርማ ስነ ስርዓቱ የተካሄደው የሚለውና ሌሎችም ነገሮች አግኝታቸውና እንዲሁም ደግሞ ሰይዶ ማርሻልን አግኝቼ ማለት ነው የምጠይቅላችሁ ይሆናል። እንኳን ደስ ያላችሁ። ፎሎ እያደረጋችሁ መልካም ጋይስ። በድጋሚ ሰይዶን አግኝቼዋለሁ። ምን ስትል በዚህ እድሜ እናቴ ትቆጣኛለች የብዙዎች አነጋጋሪ ጉዳይ ነውና እንዴት ነው ተቆጣች? እውነት ነው? አይ ብዙ ወንዶች እኮ ለእናታቸው በጣም ቅርብ ናቸው። ይሄ ሁሉም ይመሰክራል። እና እናቴ ቁማር አትወድም። ለዛ ቁማር አይመቻትም። የእውነት ግን ተቆጣለች? አዎ ቁማር ምናምን ሲሆን አይሆንም። በፕሮፌሽን ቁማር ነው እኮ እና 10 ሚሊዮን ወስደህ ያሸንፍ ምናምን ስትል እኔ ያን ብር ባመጣው ሐራም እንደሆነ እንደምቃጠልበት እንበቃለች ማለት ነው። ስለዚህ በፕሮፌሽናል መንገድ ከሆነ ግን በህጉ በአግባቡ እኔ እንደለፋው ታውቃለች። 20 ዓመት ብሩ ማርሻል አርት ውስጥ እንዳለው ታውቃለች። ስለዚህ በፕሮፌሽናል መንገድ መንገዱን ታውቃለች። ቀድሞ በፕሮፌሽናል መንገድ ከሆነ ተፋላሚ እንጂ ዝም ብሎ እንዲህ በቁማር ይሄ አንፕሮፌሽናል በሆነ መንገድ አትግባ ነው። ያን ብቻ ሳይሆን አላህ አይፈልግም እንደዚህ አይነት እሺ ሐራምነት እንዳለው አሪ ግን ማዘፈቀታለች ወይ ነው? ቁማር ምናምን ሲመጣ አናዳውታል ልጅ